ብዙዎቻችሁ የምታውቁት ጌዲ እንግዲህ በጣም በሚያሳዝንና ልብ በሚሰብር ሁኔታ ህይወቱ ማለፉ ተነግሯል። እናትና አባቱ ከሱ ጉዳት በፊት ስለሞቱ አክስቱ እየተንከባከበችው ጎላ ሚካኤል በሚገኘው ጠባብ ቤት ውስጥ ለብዙ ዓመታት የአልጋ ቁራኛ ሆኖ በድርጅቱ ሲረዳና ሲታገዝ መቆየቱ የሚታወቅ ነው። ይሄ ልጅ እንግዲህ በጣም በሚያሳዝን ሁኔታ አሁን ህመሙ ጸንቶበት በዛሬው ዕለት ህይወቱ አልፏል ነው እየተባለ ያለው። በጣም ነው ልብ የሚሰብረውና በቅርቡ በዚሁ በማህበራዊ ሚዲያ ላይ አንድ መልእክት ተላልፎ አይቼ ነበረ። ይሄው ምንድነው? ወደ መቄዶንያ የአረጋውያንና የአእምሮ ህሙማን መርጃ ማዕከል ለጉብኝት ያመራችው ዝነኛዋ ድምፃዊት ፍቅረአዲስ ነቃጥበብ ያልጠበቀችው በማዕከሉ ከሚኖረው ጌዲዮን ጥያቄ ቀርቦላታል የሚል መልእክት አይቼ በጣም ልቤን ሰብሮት ነበረ። በፌብሩዋሪ አካባቢ ይህንኑ ክስተትን በምስል ጭምር ቀርጾ ያስቀመጠው ማዕከሉ በፍቅረአዲስና በጌዲዮን መሃል የነበረው አጋጣሚን ለሰዎች በማህበራዊ ሚዲያ በማጋራት ከግማሽ ሚሊዮን በላይ ህዝብ ጉዳዩን እንዲመለከተው ሆኖ ነበረ። በተለቀቀው የቪዲዮ ምስል እንደሚታየው ፍቅረአዲስ በማዕከሉ ለረጅም ዓመታት የህክምና ክትትል ጭምር እየተደረገለት ከሚገኘው ጌዲዮን ጋር አድናቆቱን ሲገልጽላት ብሎም እንድትዘፍንለት ጠይቋታል። ምስክር የተሰኘውን ዜማዋን ስትጫወት በቪዲዮም ይታያል። ኤፍኤም አዲስ 97.1 መሰንበቻ ፕሮግራም ስለሆነ የጠየቃት ድምፃዊት ፍቅረአዲስ ነቃጥበብ በሆነው ነገር መደሰቷን ትገልጻለች። ስለሚሆነው ነገር እኔም ሆነ ጌዲዮን ምንም መረጃ አልነበረንም። በድንገት እሱ ወዳለበት ክፍል ገባሁኝ። ፊቱ ላይ ያየሁት ደስታ የሚነገር አልነበረም። እንደገባሁ አበበ ብርሃኔስ ሲል ስለ አቤ ጠየቀኝ ስትል ትገልጻለች። ጌዲዮን ከሙዚቀኞች እኔን አስቴር አወቀና ኤፍሬም ታምሩን እንደሚያደንቅ ከማዕከሉ ሰምቻለሁ። ለዚህ ፍቅሩም የሚወደውን ምስክር ሙዚቃዬን ተጫወትኩለት፣ ደስም አለው፣ እኔም እጅግ ተደሰትሁኝ ብላለች። ፍቅረአዲስ እንደምትለው ለጌዲዮን ያደረገችው ተግባር በህይወቷ ትርጉም ከምትሰጣቸው አጋጣሚዎች ውስጥ አንዱ እንደሆነ ገልጻ ነበረ። ምስክርን ይልማ ገብረአብ ግጥም ከጻፈለት፣ አበበ ብርሃኔ ዜማ ከሰራለት፣ ኤልያስ ወርቅነህ ቪዲዮውን ዳይሬክት አድርጎለት እንዲወደድ ከሆነው በላይ ለጌዲዮን የዘፈንኩበት አጋጣሚ የማይረሳ ትልቅ ቦታ ጭምር የሚሰጠው ነው። ከዚህ በተሻለ ሙዚቃዎችን ሰርቼ ሁላ ብዘፍንለት ደስ ይለኛል ስትል ለኤፍኤም አዲስ 97.1 መሰንበቻ ፕሮግራም ላይ ተናግራ ነበር። ወደ መቄዶንያ ሄጄ ማዕከሉን ማየቴ ቆም ብዬ እንዳስብ ያደረጉኝ ጥያቄዎች በውስጤ ፈጥረዋል የምትለው ድምፃዊቷ ከሁሉ ጌዲዮን በመጨረሻ ያለኝ መልእክት ግን በልቤ ቀርቷል ትላለች። መውደቅ እኮ አለ አለኝ። የሰው ልጅ መቼ ምን እንደሚሆን አይታወቅም። መታችሁ ስለጎበኛችሁን እናመሰግናለን። ቢንያምን ግን አግዙት ሲል ጌዲዮን መናገሩን ጠቅሳለች። ድምፃዊት ፍቅረአዲስ ነቃጥበብ እንደምትለው መቄዶንያ ጌዲዮንን የመሰለ ከ8000 በላይ አረጋውያንና የአእምሮ ህሙማን መርጃ ማዕከልን ሁሉም ሰው በሚችለው አቅሙ ሊደግፈው ይገባል ስትል በወቅቱ ለ97.1 መሰንበቻ ፕሮግራም ላይ እንደተናገረች የሚታወስ ነው። ይህንን መልእክት በተደጋጋሚ ሳየው በጣም ልቤን ይሰብረው ነበርና እኔ በጣም መታመሙንም ይሄን ያህል ለሞት ያበቀዋል የሚልም ነገር እንዳለ አልሰማሁም ነበረ። እንግዲህ ነፍስ ይማር ነው ልንል የምንችለው። ሌላ ምን ማድረግ ይቻላል? በጣም ልብ ይሰብራል። በድጋሜ ነፍስ ይማር።